ሰላም ለእናንተ ይሁን። ይህ ቴሎስ ማዕድ ነው። ቴሎስ ማለት የግሪክ ቃል ሲሆን ትርጓሜውም ደግሞ ግብ፣ ዓላማ፣ የመጨረሻ ፍጻሜ የሚለውን ሐሳብ የሚያንጸባርቅ ነው። በመጽሐፍ ቅዱስ በተለያየ ስፍራ ላይ በተደጋጋሚ ተጠቅሷል። ለምሳሌ ሮሜ ምዕራፍ 10 ቁጥር 4 ላይ ኢየሱስ ክርስቶስ የሕግ ፍጻሜ እንደሆነ ይናገራል። እንደዚሁም ደግሞ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ የክርስቶስ ትምህርት ወይም ደግሞ የክርስቶስ ትምህርት ፍጻሜ ቅዱሳን በፍቅር እንዲመላለሱ፣ ግብዝነት በሌለበት ፍቅር፣ በንጹህ ልብ በሆነ ፍቅር እንዲመላለሱ ይናገራልና ይህ ቴሎስ ማዕድም ይህንን ቃል መሰረት በማድረግ በሰማይ ያለውን የእግዚአብሔርን ሐሳብ በምድር እንድንኖር በተለይ ደግሞ መሪዎች፣ ክርስቲያን መሪዎች እንዴት መመላለስ እንዳለባቸው፣ ምን አይነት ጉዳይ ላይ ማትኮር እንዳለባቸው ለማንሳትና የተለያዩ ሐሳቦች ላይ ለመወያየት የተቋቋመ አገልግሎት ነው። በተለይም ደግሞ መጽሐፍ ቅዱስን መሰረት በማድረግ አዲስና ነባር መሪዎችን በማስታጠቅ ለቤተ ክርስቲያን፣ ለሀገር እንደዚሁም ደግሞ ለቤተሰብ ለማበርከት የሚሰራ አገልግሎት ነው ማለት ነው። ምክንያቱም መሪነት የማይገባበት ስፍራ የለም፣ ሁሉ ቦታ ላይ ይገባል። ራስን ከመምራት ጀምሮና ወደ ላይ ያድጋል፣ እያደገ የሚሄድ ነውና አነስ ያሉ ህብረቶች ሊሆኑ ይችላሉ፣ ቤተክርስቲያን ልትሆን ትችላለች፣ እንደዚሁም የተለያዩ ድርጅቶች ሊሆኑ ይችላሉ። በዛ ሁሉ ክርስቲያን መሪዎች እውነትም ክርስቶስን በመምሰል በምን አይነት ሁኔታ መመላለስ እንዳለባቸው ለማሳሰብ የተቋቋመ አገልግሎት ነው። በተለይም ደግሞ ዓለማችን እንደሚታወቀው ፈጣን የሆነ ለውጥን እያስተናገደች ነው። ይህ ፈጣን የሆነ ለውጥ ደግሞ አዎንታዊና አሉታዊ ተጽዕኖዎች አሉት ለመሪ። ስለዚህ መሪ እነዚህን ስጋቶችንና እድሎችን እንዴት ሃንድል ማድረግ እንዳለበት እንወያያለን ማለት ነው። ያም ማለት ስጋትን በመቀነስ እድሎችን በአግባቡ በመጠቀም በሰማይ ያለውን እግዚአብሔርን ፈቃድ በህዝቦች መካከል ለማምጣት የምንንቀሳቀስበትን መንገድ የምንወያይበት ቦታ ነው ማለት ነውና ብዙ ጊዜ የምንቸገረው መሪ ያለው የክርስቲያን መሪ ያለው ቤተክርስቲያን ላይ ብቻ ሳይሆን ሁሉም ስፍራ ላይ ያለ የመንግስትና መንግስታዊ ያልሆነ ድርጅቶች ላይ ክርስቲያኖች አሉና እነዛ ክርስቲያን መሪዎች እንዴት ነገሮችን ሃንድል ማድረግ እንዳለባቸው፣ ጊዜውን እንዴት መረዳትና መዋጀት እንዳለባቸው፣ ማንነታቸውን ወይም ደግሞ የተመሰረቱበትን እውነት ሳይጥሉ እንዴት ውጤታማ የሆነ እርምጃ መውሰድ እንዳለባቸው፣ ክርስቶስን እንዴት መግለጥ እንዳለባቸው ለማሳየት የተቋቋመ አገልግሎት ነው። ክርስቲያን መሪዎች ባሉበት ስፍራ ሁሉ፣ በተሰማሩበት የስራ መስክ ሁሉ ማንነታቸውን ሳይክዱ ወይም ደግሞ ሳይሸፍኑ በቃልና በስራ በመበርታት ላሉበት ለዛ ስፍራ መፍትሄ ብርሃን ሆነው ራሳቸውን እንዲገልጡ ለማሳሰብና ለማስታጠቅ ነው። ይህ ክርስቲያን መሪዎችን ለመርዳት የተቋቋመ አገልግሎት ነው። የተለያዩ ትምህርቶች ይነሱበታል። በዚህ በቴሎስ ማዕድ ውስጥ ደግሞ የፌስቡክ እንዲሁም የቲክታክ አካውንት አለው። እንደዚሁም ደግሞ ኦፊሻል የሆነ ዌብሳይት አለው። ስለዚህ እንድትከታተሉ እንጋብዛለን። በተለይ ዌብሳይቱ www.telosmaad.com ይላል። እዚህ ዌብሳይት ላይ በየወሩ እየታተሙ የሚወጡ ጽሁፎች አሉ። ወደ 3-4 የሚጠጉ አምዶችን በየወሩ እየታተመ ይወጣል ማለት ነው። ይከታተሉ እጋብዛችኋለሁ። እንደዚሁም ደግሞ ይህ የዩቲዩብ አካውንት አለ። በዚህ የዩቲዩብ አካውንት ላይ የተለያዩ እንግዶች ይጋበዛሉ፣ ትምህርታዊ ሐሳቦች ይነሳሉ፣ ድካሞቻችንና ብርታቶቻችን ይነሳሉ። በዚህ ሁሉ ደግሞ መሪዎችን ለመጥቀም ቤተክርስቲያንን ለመጥቀም ነውና በሰማይ ያለው የእግዚአብሔር ፈቃድ በቅዱሳን መካከል እንዲሆን ሰዎች እግዚአብሔርን ወደ ማወቅ እንዲደርሱና ክርስቶስን ወደ መምሰል እንዲያድጉ ለመርዳት ነው። ምክንያቱም መሪ የማይነካበት ስፍራ የለም። መሪ በሁሉ ስፍራ አለ። በተለይ ራስን ከመምራት ጀምሮ የተለያዩ ቤተክርስቲያንን፣ ሀገርን እንደዚሁም የተለያዩ ድርጅቶችን አህጉርንም እስከ መምራት ስላለ በዚህ ጉዳዮች ሁሉ ክርስቲያኖች እንዴት መንቀሳቀስ እንዳለባቸውና ኪንግደም ማይንድድ ሆነው እንዴት መስራት እንዳለባቸው እነሱ ጉዳይ ላይ እንወያያለን፣ እንመካከራለን።
ድካሞቻችንን እየጣልን ብርታቶቻችን ላይ አብልጠን እየሰራን ብርቱ መሪዎች ለመሆን እንተጋለን ማለት ነው። የእግዚአብሔር ጸጋ በረዳን መጠን እንጓዛለን፣ እንሮጣለን። ስለዚህ ዌብሳይታችንን እንድትከታተሉ እንደዚሁም ደግሞ የዩቲዩብ አካውንታችንን ሰብስክራይብ በማድረግ እንድትከታተሉ እየጋበዝኩኝ እንደዚሁም ደግሞ የቲክታክ እና ፌስቡክ አካውንቶቻችንን ፎሎ እንድታደርጉ በጌታ ፍቅር እናሳስባለን። ተባረኩ።